ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ይሄ እንግዲህ ምርጥ የተመጣጠነ ምግብ ነው ማለት ነው። በጣም ለተመጣጠነ ፕሮቲን ለሚያስፈልግ ሰውም ሊሆን ይችላል፣ ታማሚም ሊሆን ይችላል እና ይሄ ስንት ነገር አለበት። ካሮት አለ፣ ድንች አለው፣ ካሮት አለው፣ ድንች አለው፣ ባቄላ አለው፣ ሌላ ደግሞ አጃ አለው፣ ሌላ ደግሞ ምንድነው እነዚህ ነገሮች ናቸው። አሁን ያው ይሄ በጣም ምርጥ ነው ማለት ነው። በጣም ቆንጆ። ይሄ የምታዩት ደግሞ አይታችሁታል። ይሄ የምታዩት የዳያቤቲክ ኢንሹር ነው ማለት ነው። ይሄ ለዳያቤቲኮች የሚሰጥ ኢንሹሮች ናቸው። ዝም ብሎ ኢንሹር ለማንኛውም ሰው አይሰጥም ማለት ነው። ስንት ካሎሪን እንዳለ አይታችሁታል አይደል? ይሄ በውስጡ ስንት ካሎሪን? 120 ካሎሪን። ይሄ እንግዲህ 120 ካሎሪን በጣም ብዙ ነው ማለት ነው። አንዳንዶቹ ካሎሪያቸውን ለማቃጠል ይለፋሉ። ያው አንዳንዱ ደግሞ ካሎሪ ያስፈልገዋል። ይሄው ካሎሪ ይሰጣቸዋል ነው። ኧረ ብዙ አይነት ነገር ነው ያለው። ይሄው የሚታያችሁ እኮ ነው። እና በጣም ገራሚ ነው ማለት ነው። ይሄ በቀላሉ እዚህ አይገኝም። አንቲ የዳያቤቲክ ስለሆነ ብዙ ጊዜ ዳያቤቲኮች አይገኝም። ኖርማል ኢንሹሮች ሞልተዋል፣ ግን የዳያቤቲኮች ብዙ ጊዜ አይገኝም። እንግዲህ ከውጭን ያስመጣ ነው። እና ደግሞ ይሄኛው አለ እዚህ ጋር አይረን ነው። ያው አንዳንዱ እንግዲህ ይጠግዛል፣ አንዳንዱ ደግሞ ያው የደም እጥረት አለበት ማለት ነው። ስለዚህ የአይረን ዲፊሸንሲ ነው። ደግሞ ሌላ ምንድነው? ይሄው እዚህ ጋር ምንድነው ታያችኋል? አስፕሪን 81 ሚሊግራም ነው። ይሄ ብዙ ስትሪፖች ናቸው። ይሄው እዚህ ጋር አትሮቫስታቲኖች ሜዲኬሽኖች አሉን። ያው እዚህ ጋር መድኃኒቶች አሉን። ይሄ አንቲኮሌስትሮል ነው። እዚህ ጋር ብቻ ብዙ ነገር ናቸው። እንግዲህ ለሚያስፈልግ ሰው ነው ማለት ነው የሚሰጠው። ዝም ብሎ አይሰጥም። አሁን ይሄንን ምግባችን ሬዲ ደርሷል።